ሰላም እንደምን አላችሁ ቤተሰቦቼ? ሰላምታዬ በያላችሁበት ይድረስ። እነሆ መልካም ስራ ያስመሰግናል። ሁልጊዜ መልካም የሰሩትን ምታወድስ ምታከብረው ቅድስት ቤተክርስቲያን ዛሬም የደሬውን ከንቲባ በክብር ሹማለች። ወደ መረጃው አልፋለሁ። ከዛ በፊት ለቻናሌ አዲስ የሆናችሁ ፎሎ እና ሰብስክራይብ እንድታደርጉ በአክብሮት ጋብዛለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 44ኛው አጠቃላይ የሰበካ መንፈሳዊ ጉባኤ ላይ ለድሬዳዋ አስተዳደር ከንቲባ ከድር ጁሃር የእውቅና ሽልማት አበርክታለች። ሽልማቱ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሳነ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ለከንቲባ ተወካይ ለአቶ ገበየሁ ጥላሁን የድሬዳዋ አስተዳደር ከንቲባ ጽሕፈት ቤትና የካቢኔ ጉዳይ ኃላፊ አበርክተዋል። ከንቲባ ከድር ጁሃር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ኢትዮጵያ አካባቢ ለምታደርገው ሐዋርያዊ አገልግሎት ያለ አድሎ በፍትሃዊነት መንግስታዊ ኃላፊነታቸውን በመወጣት ላበረከቱት አስተዋጽኦ ይህንን ሽልማት አበርክታላቸዋለች። ረጅም ዕድሜ ከጤና ጋር ያድልልን። መልካምነታቸው የሚሸለሙትን እናበረታታለን። ሁልጊዜ መልካምነቱ ይለምልም እንላለን። ሰላምና ጤና፣ ደስታና ፍቅር በምድራ